ይሄንን ነገር ሳታውቁ በፍጹም ጥልፍ ስራ እንዳትደርሱ። ከሚመጣልኝ ገቢ ይልቅ የምሰራው ስራ በጣም ለኔ ቫልዩ አለ። ትከስራላችሁ፣ ጊዜያችሁን ታዋክናላችሁ፣ የምትፈልጉትን ነገር እንዳታውቁ ትሆናላችሁ። በቅድሚያ ይሄንን ነገር ማወቅ አለባችሁ። ሰላም የኢቭ ዲዛይን ቤተሰቦች እንዴት ሰነበታችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። እንኳን ለሆሳዕና በዓል በሰላም አደረሳችሁ። ህዝበ ክርስቲያን በሙሉ በዓሉን የሰላም የፍቅር ያድርግልን። በዓለ ሆሳዕናው በሰላም እንዳደረሰን ለብርሃነ ትንሣኤው ደግሞ በሰላም ያድርሰን። አንድ ጥያቄ ልጠይቃችሁ። ወደ ጥልፍ ስራ ስትገቡ ምን አስባችሁ ነው የገባችሁት? ማለት ይሄ ለዚህ ለስራው ፍቅር ኖሯችሁ መስራት ፈልጋችሁ ለወደፊትም ብዙ አላማ ይዛችሁ ነው ወይስ አማራጭ ስላጣችሁ ሌላ ስራ ስላጣችሁ ይሄን እንደመደበቂያ አድርጋችሁ ሌላ ነገር ከምሰራ በቃ ይሄ ይሻለኛል ከምንም ይሄ ይሻላል ብላችሁ ገብታችሁበት ነው ስራውን? ይሄንን ለእናንተ መልሱን ለእናንተ ልተውና ስለ ስራው እስኪ አንዳንድ ነገሮች ልንገራችሁ። እኔ ካሳለፍኳቸው ከተማርኩባቸው ነገሮች አንዳንድ ነገሮች ልንገራችሁ ይጠቅማችኋል ብዬ ስላሰብኩ ነው። ይሄን ስራ ለመጀመር ያሰባችሁ ሰዎች ወይም ደግሞ እንደ አዲስ የጀመራችሁ ሰዎች ማወቅ ያለባችሁ ነገር የጥልፍ ስራ አስቸጋሪ እንደመሆኑ በሰራው ልክ ወይም ደግሞ በሰራሽው ልክ ባንዴ የምታገኙ ገቢ እኩል አይሆንላችሁም። ከድካማችሁ አንጻር ከልፋታችሁ አንጻር እናንተ የምታገኙት ገቢ አንድ አይሆንም፣ አይነጻጸርም። ምክንያም በጣም አድካሚ ነው፣ ህመም አለው እና ያንን ሁሉ ለፍታችሁ ጥራችሁ ግራችሁ እንቅልፍ አታችሁ እየሰራችሁ የከስተመርን ፍላጎት ለማሟላት ስትሉ አዳራችሁን ወላ ትሰራላችሁ እና ድካሙ በቀላል የሚገለጽ አይደለም። የጥልፍ ስራ ድካም ማለት ነው እና እንደዛ ደክማችሁ ለፍታችሁ ከዛ የምታገኙት ገቢ እዚህ ግባ የማይባል ገቢ ነው። እንደ ጀማሪ እንደነገርኳችሁ በጣም ፕሮፌሽናል ጠላፊዎች አሉበት ከኛ የተሻለ የሚሰሩ ገንዘብ ኖሯቸው ሱቅ ከፍተው በደንብ ገበያ ሞቅ ያለላቸው ሰዎች የሚሰሩበት ሀገር ላይ ነን ያለነው እና እነሱ ጋር ነው እኛ እየተወዳደርን ያለነው። በእርግጥ ሰው በአቅሙ ነው የሚገዛው፣ የሚፈልገውን ነገር የሚያደርገው ከአቅሙ አንጻር ነው እና ገበያ ሊኖርን ይችላል። ግን እንደ ጀማሪ ከስተመርም አናገኝም። ስራ ሲመጣልን ደግሞ ስራችንን የሚሻማን ሰው በጣም ብዙ ነው። ማለት በዙሪያችሁ የምታውቋቸው ሰዎች እንኳን ከእናንተ ቀድሞ ስራ ላይ የነበሩ ሰዎች እንደዚህ ስራ መጣልኝ እንኳን ብላችሁ ብትናገሩ እናንተ እንድትሰሩት አይገፋፏችሁም፣ ለእነሱ እንድትሰጧቸው ነው የሚያደርጉት። በቃ የሚገፏችሁ እንደዛ ነው። በቃ ለምን ያሰጠኝ ቀለል ያለ ስራ ከመጣልኝ ልሰጥህ እችላለሁ የሚል አይነት ሀሳብ ነው የሚሰጧችሁ። እና እንደዚህ አይነት ነገር ሲመጣ ደግሞ አንደኛ ተስፋ ያስቆርጣል። በቃ ባጭሩ ማለት ነው ስሜትን ይጎዳል፣ ፍላጎትን የሚያደቅ ነገር ነው ይሄ። ከአሰባችሁበት መንገድ በቃ ባጭር የሚቋጫችሁ ነገር ነው። አዲስ ስትሆኑ የሚረከባችሁ ሰው ቢገኝ የተሻለ ነው ተብሎ ይታሰባል። ጠልፋችሁ ሁሉን ነገር በእናንተ ወጪ ሰርታችሁ ሁሉን ነገር ጨርሳችሁ ሱቅ ስትሄዱ ባለሱቆቹ ነጋዴዎቹ ያንተ ሞራል እምሽክ ድቅቅ በሚያደርግ ሁኔታ ጨርቁን በገዛህበት ዋጋ እንኳን አይቀበሉህም። በጣም በርካሽ ዋጋ እንቀበል ይሉሃል። በተለይ ደግሞ ማድረግ የሌለባችሁ ነገር ጀማሪ ነኝ ብላችሁ በጭራሽ መናገር የለባችሁም። ለማስረከብ ካሰባችሁ ጀማሪ እንደሆናችሁ በጭራሽ መታወቅ የለበትም። ለነጋዴዎቹ በደንብ መስራት እንደምትችሉ በስራው ላይ እንደቆያችሁ አድርጋችሁ እንጂ መናገር ያለባችሁ አይ ጀማሪ ስለሆንኩኝ እያስረከብኩ ነው ምናምን ካላችሁ የሞተ ዋጋ ነው የሚጠሩላችሁ። በቃ ድጋሚ እንዳትሰሩት፣ በቃ ይህን ስራ ሰልችታችሁ እንድትተውት የሚያደርግ ነገር ነው የሚናገሯችሁ እነሱ ማለት ነው። ልፋታችሁን አይቆጥሩም፣ ድካማችሁን አይቆጥሩም፣ ሲናገሩ አያፍሩም፣ ለሰው ስሜት አይጨነቁም። ማለት በዚህ ስራ ውስጥ ያሉ ነጋዴዎች ማለት ከዛ ሰውዬ እንዴት ወስጄ እንዴት ማትረፍ አለብኝ የሚለውን ነገር ብቻ ስለሆነ ሰው ታርጌት የሚያደርገው የዛን ሰውዬ ስሜት አይረዳም። ስለዚህ እንደዚህ አይነት ነገር ሊያጋጥማችሁ ይችላል። በዚህ ሰዓት እናንተ ታጋሽ መሆን አለባችሁ። ይሄ ስራውን ወዳችሁት ከመጣችሁ በትዕግስት ጠብቃችሁ ይሄንን ነገር ሲያጋጥማችሁ እንዲህ አይነት ነገር ሀሳብ ሲመጣባችሁ ታግሳችሁ በቃ ያልፋል፣ ነገ የራሴን ሱቅ ከፍቼ የራሴን ነገር አድርጌ የሚል ሀሳብ ካላችሁ ታግሳችሁ ስራውን ትሰራላችሁ። ይሄንን ወዳችሁ ለገባችሁ ሰዎች ነው። ስራ አጥታችሁ ወይ ደግሞ ተቸግራችሁ የገባችሁ ሰዎች ካላችሁ ጊዜያችሁን ይወስዳል፣ አስተሳሰባችሁን
ሁሉ ነገራችሁን ነው የሚወስደው ስራ። ብዙ ጊዜያችሁን ዌስት ካደረገ በኋላ ገበያ እንደፈለጋችሁት አይመጣላችሁም፣ ከስተመር አታገኙም። ከዛ ደግሞ በሰራችሁት ልክ ገቢ አታገኙም። ብር ወላ ሊያጥራችሁ ይችላል፣ ልትቸገሩ ትችላላችሁ። እየሰራችሁ እኮ ነው። እናንተ ከእናንተ እኮ መስራት አልጎደለም፣ ግን ያጥራችኋል በቃ። ምክንያቱም ሰርታችሁ ይችን ሰርቼ በቃ ነገ ከስተመር ለማግኘት ምናምን እያላችሁ እየቀነሳችሁ ስለምትሰሩ የሆነ ታይም ላይ እጃችሁ ባዶ ሆኖ ታገኙታላችሁ። በዛ ሰዓት ትዕግስት የሚባል ነገር አታገኙም። በጣም ስለሚያበሳጭ ነገሩ ወዳልፈለጋችሁት ነገር ሊወስዳችሁ ይችላል። ስራው ቀላል ስራ አይደለም። በጣም ትዕግስት ይጠይቃል የምላችሁ ለዚህ ነው። ጊዜያችሁን ሰታችሁት ሙሉ ነገራችሁን ሰታችሁት መሀል ላይ ተስፋ መቁረጥ ማለት ቀላል ነገር አይደለም። ጊዜያችንን በአግባቡ የምንጠቀመው ለምንፈልገው ስራ ብቻ መሆን አለበት ብዬ አስባለሁ። ስለዚህ ይህን ስራ ፈልጋችሁት የገባችሁት ሰዎች ታውቁታላችሁ አላማችሁ ምን እንደሆነ፣ ትዕግስት በደንብ እንደሚያስፈልጋችሁ ታውቃላችሁ። ግን ይህን ስራ ሳታውቁ የገባችሁ ወይም ደግሞ ቀለል ያለ ነው ብላችሁ አስባችሁ የገባችሁ ሰዎች ግን በጣም አድካሚ ስራ ነው። ትዕግስት ይጠይቃል፣ ብልሃት ይጠይቃል። በተለይ ደግሞ በዙሪያችሁ ያሉ ሰዎች አስተያየቶች ላይክ ብዙ ሰው እኮ እየጠለፈ ነው፣ ብዙ ጠላፊ ሞልቷል። በአሁኑ ሰዓት ስራው ተፈላጊነት የለውም ወይም ደግሞ ብዙ ሰው ስላለ ገበያ የለውም የሚሉ ሀሳቦች በጣም ይበዛሉ። እነሱን ማለፍ ግዴታ አለባችሁ። በዚያ ላይ ደግሞ እንደ ጀማሪ ስትሆኑ ስራችሁን እኔ ልውሰድ ብሎ የሚሻማችሁ ሰው በጣም ብዙ ነው። ገና ለገና ጀማሪ ናቸው በሚል ምክንያት የእናንተን የሆነ ነገር ለመንጠቅ ወዳጅ መስሎ አሰብስፎ የሚጠብቃችሁ ሰው ብዙ። እንዴት መስራት እንዳለባችሁ ትንሽ አስቸግሯችሁ ሊሆን ይችላል። የሆነ ስራ መጥቶልኝ ነበረ እንዴት ላርገው በደንብ አልቻልኩትኝም ምናምን ብላችሁ ስታማክሩ አይኔ እረዳሃለሁ ችግር የለውም አይደለም የሚሏችሁ። ስራውን ለእኔ ለምን አትሰጠኝም ነው የሚሏችሁ፣ ቀጥታ ማለት ነው። ስራውን ለእኔ ስጠኝ እኔ እሰራዋለሁ፣ ከዛ እኔ ሌላ ስራ ሲመጣ ቀለል ያለ ስራ ሲመጣ አንተ ትሰራለህ ነው የሚሏችሁ። እንደዚህ አይነት ሀሳቦቹ ደግሞ የሰውን ሞራል ይገላሉ። ጊዜያችሁን ከምታባክኑ የራሳችሁን የሆነ ስራ በጎን መስራት ትችላላችሁ፣ ከዚህ ስራ ወጥታችሁ ማለት ነው። ይሄ ገና ለምታስቡ ሰዎችም ይህን ቪዲዮ የምትመለከቱ ገና ለመስራት ይሄን መስራት ፈልጋለሁ ብላችሁ የምታስቡ ሰዎች ልትኖሩ ትችላላችሁ። ይሄን አይታችሁ በጣም አስቸጋሪ ነው፣ እንደዚህ አይነት ሰዎች አሉ። በንግድ ዓለም ውስጥ ደግሞ ሰው የራሱን ነገር ብቻ ነው የሚያስበው። ያንተ ልፋት ያንተ ድካም it doesn't matter for him። ወዶት ለገባ ሰው እውነት ለመናገር በጣም የሚያኮራ ስራ ነው። በቃ ኢማጂን የራሳችሁን ነገር የራሳችሁን ፈጠራ በመሀል ተች እያስቀመጣችሁ መስራት ትችላላችሁ። ሰርታችሁ ስትጨርሱ ልብሱን ስታዩት ወይ ደግሞ ሰዎቹ ላይ ስታዩት ምን ያክል እንደሚያረካ ልነግራችሁ አልችልም። ምክንያቱም እኔ ስሜቱን አውቀዋለሁ። የሆነ ስራ መጥቶልኝ ያንን ስሰራ በቃ በደንብ ተጠንቅቄ ነው የምሰራው። መጨረሻ ላይ ፋይናሉን ሳይ ደግሞ ይበልጥ ነው የሚያረካኝ። ከሚመጣልኝ ገቢ ይልቅ የምሰራው ስራ በጣም ለእኔ ቫልዩ አለው። ይሄን የምላችሁ ስራውን ወድጄው ስለምሰራ ነው። በጣም ነው የምወደው ስራውን። ለዛ ነው እኔ ወደ 2 ዓመት እየሆነኝ ነው በዚህ ስራ ውስጥ ከጀመርኩኝ። ግን እግዚአብሔር ይመስገን ወድጄው ነው የምሰራው። ስለዚህ እንደኔ ወዳችሁት ስሩ። በመሀል ብዙ የሚያስቸግሩ ነገሮች ይኖራሉ፣ እሱን ማለፍ ይኖርባችኋል። ይሄንን እንድታውቁ ለማለት ነው ዛሬ መጣሁትኝ። ቻናሌን ሰብስክራይብ አድርጉልኝ፣ ላይክ ሼር በማድረግ እንዲሁም ደግሞ ሀሳብ ካላችሁ ኮሜንት ላይ ያስቀምጡልኝ። እናንተም ያጋጠማችሁ ነገር ካለ ኮሜንት ላይ ጻፉልኝ። እንደ አዲስ ስትሆኑ ያጋጠማችሁ ነገር ሊኖር ይችላል እና ኮሜንት ላይ ጻፉልኝ። እና በተጨማሪ ደግሞ አዲስ ቻናል ከፍቻለሁኝ፣ አበባስ ጆርኒ የሚል ቻናል ነው። በዛ ቻናል ደግሞ የተለያዩ ሀሳቦችን የግሌን ሀሳቦች እንዲሁም ደግሞ የፀጉር ትሪትመንቶችን የምሰራበት ነው የሚሆነው። ሰብስክራይብ አድርጉልኝ እየገባችሁ ቻናሌንም ሰፖርት አድርጉኝ ለማለት ነው። ኮሜንት እየጻፋችሁልኝ ነው፣ እየሰራሁላችሁ ነው። አንዳንድ ያልሰራኋቸውም ካሉ ከጊዜ አንጻር ነው ያልሰራሁትኝ፣ መልሳለሁ። በሌላ ቪዲዮ ደግሞ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። በያላችሁበት ሰላማችሁ ይብዛልኝ። ባይ